እኔ ቀኔን ማንም እንዲወስንልኝ አልፈቅድም እሺ አልልም። የክረምት ሰዎች በሁለት ይከፈላሉ። የመጀመሪያዋ እንደዚህ ፏ ብላ ራሷን ጠብቃ ምትወጣዋ ስትሆን፣ ሁለተኛዋ ደግሞ ብርዱም ይጨንቃታል፣ ቀጠሯን ካንስል ታረጋለች፣ መውጣት ትፈራለች፣ በቃ ተኝታ ነው የምትውለው፣ በመስኮት ታያለች፣ ድብርታም ናት። ሁለተኛዋ ነው ያት እናንተስ በክረምት የትኛዋን አይነት ሰው ናችሁ? እኔ ድሮ የመጀመሪያዋን ነበርኩኝ። አሁን ግን የትም ቦታ ለመሄድ ክረምት አይገድበኝም። ብድግላለሁ፣ ሻወሬን ወስዳለሁ፣ ቫዝሊሎሽን እንቀባለሁ። ምክንያቱም አሁን ደግሞ ክረምት ስለሆነ ቆዳዬን በደንብ ይጠብቅልኛል። 3 ታይምስ ሞር ኦይሊ ሆኖ ስለመጣ እኔ ማዕዛውንም ስለምወደው እሱን በደንብ እቀባለሁ። ከዛ በኋላ መልበስ ያለብኝን ልብስ ለብሳለሁ። ዝንጥ ብዬ ብርድም ከሆነ ለክረምት እንደዚህ አይነት የሚያምር አውትፊት መርጥና ጓደኞቼ ማግኘት ካለብኝ ወጣለሁ፣ ስራ መውጣት ካለብኝ ወጣለሁ፣ ወክ ማድረግ ካለብኝም አደርጋለሁ። ምክንያቱም ቆዳዬ ደግሞ በቫዝሊሎሽን ተጠብቋል፣ እኔም ዘንጫለሁ። ስለዚህ ክረምት ከምንም ነገር ሊገድበን አይገባም። ማድረግ ያለብንን ማድረግ አለብን። ወዳችኋለሁ። ባይ